ቻይና ውስጥ ሻንጋይ ስፔስ አካዳሚ ያላቸው አይገርምም? ስፔስ አካዳሚ ያላቸው አሁን በዓለም ላይ ሶስተኛው ሀገር ናት፣ ጨረቃ ላይ ወጣች ሀገር ናት። ይሄም አይገርምም? ቻይና ታላቅ ስለሆነ ይሳል። ግን የጀመሩት 1951 ከዛ በፊት የጃፓን ኮሎኒ ነበረ፣ ውጊያ ላይ ነበሩ፣ ችግር ላይ ነበሩ። 1949 ነፃ ሀገር ፈጥረው 1951 ሜቢ አመት ከምናምን ካለፈ በኋላ የስፔስ አካዳሚ ፈጠሩ። በዛ ጊዜ ቅዠት፣ እብደት፣ በገንዘብ መቀለድ ብዙ ትርጉም የሚያሰጠው ውሳኔ ነው። ዛሬ ግን በዓለም ሶስተኛ ሀገር አደረጓት። ያኔ ፋውንዴሽን ባይፈጠር ኖሮ የዛሬዋ ቻይና በዓለም ሶስተኛ መሆን ኢኮኖሚ መምራት ነው አትችልም ነበር። ኢትዮጵያ ለመጀመሪያ ጊዜ በታሪኳ ለመጀመሪያ ጊዜ ሳተላይት በማምጠቅ በስፔስ ላይ ስማቸው ከሚጠሩ ሀገራት ተርታ የገባችው ባለፉት 5 ዓመታት ነው። በዝርዝር የማልነካቸው ግን የሚያስደንቁ ኢኒሼቲቮች ነበሩ። ሳይንስ ሙዚየምን ብንወስድ፣ ጎርጎራን ብንወስድ፣ ወንጪን ብንወስድ፣ በይኑናን ብንወስድ፣ ጨበራን ብንወስድ፣ አላላ ኬላን ብንወስድ የበጋ